ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። እጣኑ ብትሉ ቡናው ብትሉ ሽታው ምኑ 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 ኦማይ ጋድ ኦማይ ጉድነስ። ሄርሜላ በዚህ መልኩ እንግዲህ እንደምታዩ ሁለት ስኒን ያዘጋጀችው ቡናቸውን እንግዲህ እንደምታዩ ግጥም እያደረጉ ጭስ በጭስ አድርገው ምን ብለው ሄርሜላ ቡና ፍልታ ምን ብላ እንግዲህ አብረሽን ጠርታ ቡና እየጠጡ ነው ያሉት። ጋይስ እኔ አይደለሁም እንግዲህ እኔ አይደለሁኝም ትላላችሁ። ሄርሜላ በአዲስ መጣለች። ኢንስታግራም ላይ ቲክታክ ሰፈር ላይ ስገባ የለችም። እዚያም ፖስት አይሆን ብዬ ሳይ የለም ውዶቼ ማለት ነው። አንድ ደቂቃ ከሆነ በኋላ ነው የደረስኩባት። የምሬ ነው የምላችሁ። ኢንስታግራም ላይ ነው ፖስት ያደረገችው። ቪዲዮ ሳይሆን ፖስት ስቶሪ ላይ ነው ያስቀመጠችው እና እዛ አስቀምጣለች። ስለዚህ ሳይው እስከ መጨረሻው ትንሽ ሰከንድ ናትና ሳይ ሁለት ሲኒ ብቻ ነው ያለው። ስለዚህ አብርሽና የሷ ነው ብዬ የማን ይሆናል? ለሁለቱ ነው። ዛሬ በአዲስ ነገር ይመጣሉ ወይም ደግሞ አለያም ደግሞ ቲክታክ ሰፈር ላይ ደግሞ ሁለቱ እየቀወጡት ሊመጡም ይችላሉ። አይታወቅም። ምን ይታወቃል? እንግዲህ አዲስ ህይወት ደግሞ ሊጀምሩ ነው ማለት ነው። ወይኔ ጉዴ! እየምር እኔ እኮ እንደው በቃ እኔ አሰራራቸው ምናቸው እግዚአብሔር በቃ በጣም እየገረመኝ ነው ያለው። እንደው ምን ብዬ ልመን? እንደው ምን ብዬ ልመናችሁ እናንተ ሰዎች? ተው ተው ተው! ወይኔ ጉዴ! እና ዛሬ እንግዲህ በዚህ መልኩ ያው እጣኑን ምኑን ጭስ እያደረገች እንግዲህ ሄርሜላ መጣለች ማለት ነው። ለማንኛውም ይመችሽ ሄርሜላ ማለት ነው። እንግዲህ በዚህ መልኩ መጣለች። የኢንስታግራም የምትጠቀሙ ሰዎች ካላችሁ ሄዳችሁ እዩዋት ማለት ነው። የሄርሜላ አካውንት ካላችሁ ሄዳችሁ እዩዋት ኢንስታግራም ላይ ማለት ነው። ስለዚህ በዚህ መልኩ ፏበትን ብላ መጣለች። የኔ ውዶች የኔ ምርጦች ስትገቡ በላይ ግቡ፣ አበረታቱኝ ማለት ነው። አበረታቱኝ እና የሄርሜላ ሰዎች እንዲሁ ደግሞ የሩታም ልጆች ምንም እንግዲህ ምንም ማድረግ አይቻልም። እንግዲህ የመጣውን መቀበል ነው ብዬ ነው የምላችሁ። የሩታ ልጆችም ማናችሁም ሰው ብትሆንም በቃ እስኪ እስከ መጨረሻው እዩ። ግን እኔ ድራማ እየመሰለኝ ነው። የምሬን ነው።